ፍጥነት ካልፈጠን እንቀደማለን እንነሳ ከፍ እንበል ለምንድነው መወንጨፍን መብረርን ዲማንድ የምናደርገው ከብልጽግና አመራሮች ተራራ የወጣ በቋጥኝ አይደነግጥም እነዛ ሁሉ የዓለም ፈተና ሴኩሪቲ ካውንስል ውጊያ ኮሮና ስንት መከራ በመት ዓመቱ ያልታዩ ቻሌንጆች ያለፈ ሊደርሺፕ አሁን ምንድነው የሚያሰጋው ነገር ቋጥኙን ተሻግረ መፍጠር ከቻልክ በኢትዮጵያ ተጨባጭ ሁኔታ ውስጥ ፍላጎቶች አይቆሙም ለውጥና ፈጠራም አይቆሙም ፍላጎት እያደገ ይሄዳል አሁን 70 ሚሊዮን ሰው ሞባይል አለው ምን ዋጋ አለው ነገ 100 ይገባል ይከተላል አሁን 50 ሚሊዮን ኩንታል አምርቻለሁ ምን ዋጋ አለው ሰው የተወለደ ነው ካልቀጠልክ አይበቃም መፍጠን ያልቆመበት በቋጥኝ